ለኔ ሁለቱም እኩል ናቸው በትክክል ከተተረጎሙ ማለት ነው። ይሄኛው አመራር ማለት ስልጣን ይሉታል ብዙ ጊዜ ለኔ ማገልገል ነው ብዬ ነው የማስበው። ያገለገልን እንግዲህ ለውጥ ለማምጣት ሳገለግል ያው አንድ የኔ ድርሻ ነው ብዬ ነው የምወስደው። መረጡም ቢሆን ከግል ጥቅም በተጨማሪ የሀገር የህዝብ የሰንደቅ የሚለው ነገር ሲታከልበት ለኔ ሁለቱም ማገልገል ስለሆኑ ጥሩ ናቸው ብዬ አስባለሁና እኩል ብላቸው ደስ ይለኛል። ክብደታቸው ግን ይለያያል። እንግዲህ ተመልካቾቻችን ከአትሌት ገብረእግዚአብሔር ገብረማርያም ጋር እንደዚህ እየተጫወትን ቆይታ እናደርጋለን። ያላችሁን ሀሳብና አስተያየት ደግሞ በስልክ ቁጥሮቻችን እየደወላችሁ አስተያየታችሁን ታደርሱናላችሁ። እንግዲህ ወደ አትሌቲክስ ፌዴሬሽን ምክትል ፕሬዝዳንትነት መታልና እንደው ምንድነው የኮረኮረ ወደዚህ እንድትመጣ ያደረገ ምንድነው? አንተንም ሆነ ኃይሌም በነገርሽ ላይ ያው የኔም የኃይሌም እንዲሁም ደግሞ የገዙም እንቅስቃሴ በእኛ ብቻ የተነሳሳ አልነበረምና በሁሉም የኢትዮጵያ ህዝብ በሁሉም የሚዲያ ባለሙያዎች በሁሉም የስፖርት ወዳድ ህዝብ የነበረው የውጤት መቀዛቀዝ የነበረው የቡድን ስራ ማጣት መጥፋት አጠቃላይ አትሌቲክሳችን ከነበረው ውጤት ወይም ከነበረው ተወዳዳሪነት ወደ ተሳታፊነት ተሳትፎ ብቻ ይዘን ወደ ማምጣት የነበርንበት ሁኔታ ስለሆነ ያንን ስሜት በሁሉም የሀገር ሰው በሁሉም ስፖርት ወዳድ ኢትዮጵያዊ ሲኮረኩረው ስለነበረ እኛ ደግሞ በቅርበት ስለነበርን ያንን ነው ገፍተን እንድንመጣ ያደረገና ውጤቱ ነው በአጠቃላይ የነበረው ውጤት ትንሽ ስለሚያሳምም በተለይ ደግሞ እኛ ባለቤቶቹ ያለውን ውጤት ለውጥ ስለምናውቀው ያንን ለምን ይሆናል የሚል ነበር ወደዚህ ያመጣን ማለት ነው። አሁንም ትሮጣለህ? እንዴት ነው? ሩጫ ካቆምክ ስንት ጊዜ ይሆናል? ወፈርኩ እንዴ? ሮጣለሁ። ሩጫ ይለያያል። ለውጤት መሮጥና ለጤና መሮጥ። አሁን ለውጤት ወይም የውድድር ትሬኒንግ እየሰራሁ አይደለሁም። እንግዲህ ሰውነቴ እንዳይጨምር ወዲያው ተነስ ስለው ደግሞ እንዲነሳልኝ ሰውነቴን እየጠበቅኩት እዛው ላይ ነው እያቆየው ያለሁት እንጂ ለውድድር የሚሆን ትሬኒንግ አቁሜያለሁ። ግን ኪሎ እንዳይጨምር እንዲህ ደግሞ ሰውነት እንዳይጃጅ አይደለም የሚባለው እሱንም እንዳይመጣ እየሰራሁ ነው። አላቆምኩም። ስፖርት በነገራችን ላይ አይቆምም። አዎ ልክ ነህ። እንደው ቀደም ሲል ጠቅሻለሁ ከኒውዮርኩ ማራቶን ጀምሮ በርካታ ድሎችን አግኝታል። እንደው የነበሩን ድሎችን እስኪ እንደው ለተመልካቾቻችን አለፍ እያልክ ግለጽልን። ዋናዎቹን እውነት ለመናገር የኔ ከ1994 በኢትዮጵያ አቆጣጠር ማለት ነው እስከ 2006 2005 ንቁ ተሳትፎ በብሔራዊ ቡድን ንቁ ተሳትፎ በአገር አቋራጭ በኦሎምፒክም በዓለም ዋንጫም ነበረኝ በተለያዩ የግል ውድድሮችም ማለት ነው። ሁሉም ውድድሮቼ ለኔ ደስታ የሚሰጡኝ ናቸው። ስለዚህ ከ2010 እነዚህ ጥቀስ ብትይ ከዛ በፊትም ደስተኛ ነበርኩኝ። ከዛ በኋላም ከ2010 በኋላም የሚሰጡኝ የነበሩ ወይ ማገኛቸው የነበሩ ውጤቶች ለኔ እጅግ በጣም ያስደስቱኝ ነበር ማለት ነው። ይሄን ነው ባለልሽ ደስ ይለኛል። ነገር ግን እንዲሁ በጣም ግለጽ ካልሽኝ የ2011 አንድ አመት በኋላ ማለት ነው የቦስተን ማራቶን ሁለተኛ ወጣሁበት በጣም ያስደስተኛል። የ2013 የቦስተን ማራቶን እንግዲህ በፍንዳታ የታጀበበት ጊዜ ስለነበረ ያኔም ለህይወቴ ድጋሚ ያገኘሁበት ጊዜ መስሎ ይታየኛል። ምክንያቱም ባለቤቴ ወርቅነሽም እዛው ነበረች እኔም እዛው ነበርኩኝና ሁለቱንም ድሎቼ ለኔ ለየት ያሉብኝ ናቸው። አሁን እንግዲህ ወደ አመራርነት መታችኋል። በአመራርነታችሁ ደግሞ ብዙ ይጠበቃል። ከሯጭነትና ከአትሌትነት ያው እንግዲህ አሁን ከሯጭነትና አሁን በአመራርነት ሆነ የምትሰራው እንግዲህ ለሀገር ነው። አጠቃላይ ሀገር ለድል እንድትበቃ ነው። እንደው በአሁኑ ሰዓት ወደ አመራርነቱ ከመጣችሁ ጀምሮ አሁን ላይ ያደረጋችሁት ያለው እንቅስቃሴ ወደ አመራርነት ከመጣችሁ ጀምሮ ያለው እንቅስቃሴ ምን ይመስላል? እውነት ለመናገር የግል ነው። የግልህ
10 ሰዓትም ተነስተ ትሬኒንግ ትሰራበታለህ 9 ሰዓትም ከቀኑ ትሬኒንግ ትሰራበታለህ ሰው ማስተባበር መምራት አቅጣጫ ማስያዝ ግን የራሱ የሆነ ፈተና አለው የብዙ ሰው ፍላጎት ነው የብዙ መንገዶች ማጥበብ ነው ስለዚህ እየሰራ ነው ያለ ስራ ከድሮ በተለየ ነው ብልሽ ደስ ይለኛል ከድሮ በተለየ ማለት ለግላችን ከምንሰራው በተለየ የሀገር ስሜት የአትሌቶች ፍላጎት እንዲሁም ደግሞ የቡድን ስራው በዚሁ ጋር ለማካተት በሚል ከነበረን ተጨማሪ ጉልበት ነው ያወጣን ያለ ነው ተጨማሪ ጉልበት ብቻ ሳይሆን ተጨማሪ ገንዘብ ተጨማሪ ጊዜ የሚለው በተለይ ኃይሌ ያለው የግል ስራ የግል ቢዝነስ ማንም ሰው ያውቀዋል ነገር ግን ገንዘቡንም ፈሰስ ያደርጋል ጊዜውንም ፈሰስ ያደርጋል ሁሉም ነገር ላይ ኢቭን በአሁን አንዳንዴ አመራር መስጠትና አቅጣጫ ማስያዝ ብቻ አይደለም ፕራክቲካሊም ገብተህ መሰራበት ጊዜ አለና ያኔ በግላችን ተንቀሳቅሰን ህዝባችንም ሀገራችንም አኩርተናል አሁን ደግሞ በቡድን አንቀሳቅሰን ይሄንን ቢሳካልን ከእግዚአብሔር ጋር እየሞከርን ነው ብለን ነውና ሁለቱንም ለይተን ነው እየሰራን ያለ ነው ያኛው የግል እንደፈለከው አየር ጸባይ ይሄኛው ግን ህብረተሰቡን የሚፈልገውና ሙያው የሚፈልገው ነው እየሰራን ያለ ነው ማለት ነው በጣም ትልቅ ኃላፊነት ነው እንደው ወደፊትስ ያላችሁ ራዕይ ምን ይመስላል በዚህ በአትሌቲክስ ፌዴሬሽኑ ራዕያችን አንድና አንድ ነው የመጀመሪያ ስራችን ለመመለስ ወደ ነበርንበት ለመመለስ ነው ሁለተኛ ስራችን ደግሞ የተሻለ ለመሆን ጊዜው የሚፈልገው አለ አትሌቱ በዝቷል ህዝቡ እያንዳንዱ ስለ ስፖርት ያውቃል ስለዚህ እነዚህ ሁሉ ፍላጎቶች ማሟላት አለብን የመጀመሪያው ስራችን ግን የተበተኑ ብዙ ነገሮች አሉ ሀገራዊ ስሜት የተበተነ ይመስላል በቡድን ስራ የተመተነ ይመስላል ውጤታችንም ከድሮ የተቀዛቀዘ ይመስላል መጀመሪያ ስራችን እነዚህ መልሰን ወደ ነበርንበት መመለስ ነው ቀጥሎ አዳዲስ ነገሮች ደግሞ ተጨምራለ ሳይንሱ የሚፈልጋቸው የአትሌት ብዛት አለ የሚፈልጋቸው አካዳሚዎች እየተስፋፉ ነው አካዳሚው ደግሞ የሚፈልጋቸው ነገሮች እነዚህ ዝርዝር ነገሮች ደግሞ ለመግባት ጊዜ ይፈልገናል እና ዋንኛ ስራችን ብለን የምንለው መመለስ ቀጥሎ አዲስ አቅጣጫ መቀየስ ነው ተመልካቾቻችን ከአትሌት ገብረእግዚአብሔር ገብረማርያም ጋር የምናደርገው ቆይታ አሁንም ይቀጥላል ሐሳብ አስተያየት ካላችሁ 011 551 81 37 የስቱዲዮ የስልክ መስመራችን ነው እንዲሁም ደግሞ በአጭር የጽሁፍ መልእክት በ800 ላይ ልትልኩልን ትችላላችሁ የተራራ ላይ ሩጫ ባለቤት ለመስራችም ነህ እንዴት ሐሳቡን አገኘ የውጭ ሀገር ተሞክሮስ ነበረ ተራራ ላይ ሩጫ እንዳጋጣሚ ሆኖ አሁን የሚቀጥለው እሁድ ማለት ነው ነገ ሀገር አቋራጭ ውድድር አለ ሀገር አቋራጭ ማለት ስሙ ሜዳ አለው ቁልቁለት አለው ዳገት አለው ስለዚህ የተለያየ አካባቢ ነው የምታቋርጠው ከዛ የተነሳ ነው የተራራ ላይ ሩጫ መነሻ ሐሳቡ ከክሮስ ካንትሪ ወይም ከሀገር አቋራጭ በመንለው ውድድር መነሻ ተደርጎ ነው መጀመሪያም ሲታሰብና የተለያዩ ቦታዎች የምትደርስበት የተለያዩ ጣውረዶች የምታልፍበት ነው የኛ ሀገራችን ኢትዮጵያ 85% ያላት መልክዓ ምድር ተራራማ ነው ስለዚህ ሁላችንም ኑሯችን አላቅም የከተማ ልጅ ከሆንሽ እንጂ የገጠር ልጆች ውጣውረድ ኢትዮጵያ የምትታወቀው በተራራማነቷ ነው ስለዚህ ውጣውረዶች ለኛ ኑሮ ለኛ አካባቢ አዲስ አይደሉም ማለት ይቻላልና ይሄንን ወደ ሳይንስ ብናመጣው ይሄንን ወደ ውድድር ብናመጣው አንደኛ በዛ ላይ ያደግን ስለሆነ በዛ ላይ ውጤታማ እንሆናለን የሚል አንድ ትልቅ ሐሳብ ነው ሁለተኛ ሀገራችን ምን ትመስላለች መልክዓ ምድሯ ምን ይመስላል የሚለው እኛ ከተማ ላይ ሆነን የማናቀው ብዙ ነገር አለ የውጭ ሰዎችም ኢትዮጵያ ምን ትመስላለች የሚለው መልክዓ ምድሯን የማያውቁአሉና ወደ ዓለም ማሳየት ነው ሶስተኛ ደግሞ አካባቢያችንን መጠበቅ ነው ስለዚህ እነዚህ ሶስቱም ሐሳቦች ይዞ ቢጀመር የሚል የራሱ የሆነ
አጀማመር አለው። ሂደቱ ረጅም ነው። ዞሮ ዞሮ ግን ይሄንን ወደ ዓለም ብናንጸባርቅ የሚል ሄድንበት ተጀመረ። ያው እዚህ ደረጃ ደረሰ ማለት ነው። አዎ እንግዲህ ከ2006 ጀምሮ አሁን ላይ ሶስተኛ ደረጃ ላይ ደርሷል። ሶስቱንም ያደረከው ለሪፍት ቫሊ አካባቢ ላንጋኖ አካባቢ ነው ያደረከውና የተለየ ምክንያት አለ? አዎ ሪፍት ቫሊ የሆነበት ዋናው ምክንያት በነገራችን ላይ ሲጠና ሪፍት ቫሊ ብቻ አይደለም። ሰሜን ማውንቴን በትልቁ የመጀመሪያ ጥናታችን ሰሜን ማውንቴን ነው። ከዛ ባሊ ተራሮች ያው እሱን ልጠይቅህ ነበር። ስለዚህ ባሊ ተራሮች በዋናነት የያዝ ነው። ግራአልታ አሁን ትግራይ አካባቢ ያለው ነውና እነዚህ ቦታዎች በጣም ዩኒክ ናቸው። የአብያታ ሻላ ያደረግንበት ግን የመጀመሪያ ጊዜ መሆን አለበት ብለን ስንወስን አንደኛ ከ90% በላይ የውጭ ተሳታፊዎች ናቸው። የውጭ ተሳታፊዎች ደግሞ ለው ላንድ ይፈልጋሉ። በጣም ዝቅተኛ የሆነ ቦታ ይፈልጋሉ። ስለዚህ ስንት ሸለቆዎቻችን ለውላንዶች ናቸው። አሁን ከምንላቸው አሁን ከጠራናቸው ከሰሜን ማውንቴንም ከባሊ ተራሮችም ከግራአልታም ወረድ ያሉ ናቸው በአልቲቱዳቸው። ስለዚህ ለነዛ ለነጮች የልብ ችግር እርታታ ከምንለው የራሱ የሆነ ዳገት ላይ ስትወጣም የሚፈጠር ችግር አለ። እሱን ላይ ያጋጥማቸው ይችላል በሚል ትልቅ ጥናት ነው። ሁለተኛ ቪውስ ራሱ አሁን እይታውን ካየሽው አላቅም አይተሽው ከሆነና ኢትዮጵያ ነው ወይ ነው የምትዩ ያሉት ሁለቱንም አብያታና ሻላ አብያታና ሻላ ሀይቆች ነው የምናያቸው። ፍቄ ተራራ የሚባለው የመጨረሻ ፖይንት ላይ ስንደርስና እንዴት ይሄ ሀገር እያለን ይሄ አካባቢ እያለን እንዲንሆናለን ትላለና እውነትም እዛ መምረጣችን እኔ በጣም ደስተኛ ነበርኩኝና ለምን መረጥከው ለሚለው ከአልቲቱዱ ከመልክዓ ምድሩና በሶስተኛ ደረጃ ያየነው የአብያታና ሻላ ብሔራዊ ፓርክ እየተራቆተ ነበረ። እሱንም አካባቢውን በማንቃት አካባቢው ይሄ ፓርክ ከጠበቁት እነሱም ከሱ ተጠቃሚ እንደሆኑ 2 አመት ችግኝ ተከላ አድርገናል። በነገራችን ላይ በነጮች በውጭ ሰዎች ማለት ነው። ስለዚህ አካባቢውን ከመጠበቅ የሚል ከውድድሩ ጋር ተያይዞ አዎ ብሔራዊ ፓርክ በደንብ ትሪት አድርገናል ብዬ አስባለሁ በአቅማችን። ቀጥሎ ማህበረሰቡን በደንብ አስተምረናል። 2 ወር ነው የሚፈጅብን ማህበረሰቡን ለማስተማር። ነጮች ናቸው የሚመጡት ያለ እንስሳ ነው እዛ ያለው። ስለዚህ እንስሳዎቻችሁን እንዲያድርጉና ይሄን መልክዓ ምድር እናሳየው ወደ ዓለም ብለን እንዴት እንደተቀበሉን ደግሞ ልነግርሽ አልችልም። ስለዚህ ለዚህ ነው እዛ የመረጥነው ልልሽ ነው። ፊድባኩ ምን ይመስላል? የሰዎች ምላሽ አስተያየት ምን ይመስላል? በነገርሽ ላይ በጣም ከሚኮረኩረኝ ነገር እሱ ነው። በጣም ሰነፎች ይሉናል ሲያዩት ሰነፎች ይሉናልና ኢትዮጵያ የምትታወቀው በሌላ ነው። ወይ በአንድ ሩጫ ነው ወይ በአንድ ድርቅ ነው ይሉናል። እውነት ይሄንን ቦታ እናንተ ጋር ነው ይሉናል። ሰዎች ስናመጣ ዝም ብለን መዝግበን አናመጣምና አንድ የሆላንድ ሰው በሳምንት 1 ሚሊዮን ሰው ክሊክ የሚያደርገው ዌብሳይት ነበረ። እሱን ሰው ያመጣ ነውና ሩጫ ብቻ እናሳትፋቸው። በነገርሽ ላይ ሩጫ ብቻ ተሳትፈው አይደለም የሚመለሱት። ሩጫ ይመጣሉ፣ ወደ ጎንደር እንወስዳቸዋለን፣ ላሊበላ እንወስዳቸዋለን፣ አክሱም እንወስዳቸዋለን፣ ወደ ደቡብ እንወስዳቸዋለን። እነዛ ሰዎች እያንዳንዱ ቦታ ላይ ሲሄዱ ፖስት ያደርጋሉ፣ ይልኩታል ወደ ዓለም። እውነት ኢትዮጵያ ነው ወይ ያላችሁት ይባላሉ። ስለዚህ ሁሉ ጊዜ ኢትዮጵያ ይሄንን ካላት ለምን ወደ ውጭ አውጥታ መሸጥ ያልቻለችበት እንድታወቅ ያልቻለችበት አንድ አክሱም ነው እስካሁን የምናነበው፣ አንድ ላሊበላ ነው፣ አንድ ጎንደር፣ አንድ ፋሲል፣ አንድ ጀጎል ግንብ ያለ ነው ምን ገልጸውና እኛነታችን የሚገልጹ ማአት ነገሮች አሉ። ስለዚህ እነዛ ሰዎች ይሄንን ሲያዩ እውነት እነዚህ ሰዎች ሰነፎች ናቸው። ለዚህ በዚህ አጋጣሚ ሰነፍ መሆንሽ እንደንገርሽ እንመለስበታለን። ጨዋታችንን ስልክ ስላለ ነው። ጤና ይስጥልኝ። ጤና ይስጥልኝ። ደህና ነሽ? ደህና። ማን እንበል? የሺ ነኝ ከመስቀል ፍላወር። እሺ አትሌት ገብረ እግዚአብሔር ገብረ ማርያምን አገኘው። ጥያቄ አስተያየት። እሺ ሄሎ ገብረ እግዚአብሔር። ጤና ይስጥልኝ። እንዴት ነህ? ሰላም ነህ? ደህና እግዚአብሔር ይመስገን ሰላም ነው። አንተን በማየታችን ደስ ብሎናል። እግዚአብሔር ይስጥልኝ። አመሰግናለሁ በጣም። አንተ ለሀገር ብዙ የሰራህ ነህ። ሁላችሁም አንተም ሞንክ ጓደኞች ብዙ መልካም ነገር ሰርታችኋል እና አርአያ የምትሆኑ ናችሁ ለቀጣይ አትሌቶች።
እና እኔ ደግሞ አሁን መጠየቅ የምፈልገው ጥያቄ አሁን እናንተ እዚህ ደረጃ ከደረሳችሁ በኋላ ሀገራችሁ ብዙ ነገር ትጠብቃለች ከእናንተ እና ግን ገና ሲጀምሩ ልጆች የምግብ የምን ድጋፍ የሌላቸው ልጆች ገና ሲጀምሩ እቺ ሀገር ለነሱ ምን ማድረግ አስባለች? ትልቁን ነገር አልፋችሁ ትልቁን ችግር እስከ ከመመረጣችሁ በፊት ያለውን ስቃይ በሙሉ አልፋችሁ ነው እናንተ አሁን ሀገራችሁ ከእናንተ የምትጠብቀው። ስለዚህ ገና ለጀማሪዎች ምን የታሰበ ነገር አለ? ከቦታ ጀምሮ ከምግብ ጀምሮ ከአልባሳት ጀምሮ ድጋፍ አለ ወይ? የተጠናከረ ቦታ አለ ወይ? እና አሁን እኔም ራሴ ብዙ የጀመሩ ልጆች አሉና ደክሟቸው በመሀል የሚያቆሙ አሉ። ይሄ የተስተካከለ ድጋፍ አያስፈልግም ወይ? ስለዚህ ምን ትላለህ? እሺ አመሰግናለሁ። መልሳለሁ። እናመሰግናለን። ቀደም ሲል ያነሳነው ነገር እንግዲህ እንደ ቱሪስቶችን እንደ ማስተዋወቅ ሀገራችንን እንደ ማስተዋወቅ የተራራ ላይ ሩጫንም እየተጠቀምንበት ነው የሚል ነገር ነው ጠቅላላ አድርገህ ነገርከኝና ከዚህ በተጨማሪስ ከዚህ ከተራራ ላይ ሩጫ እንደ ሀገር ምን ጥቅም ይገኛል? ምን አይነት ፋይዳ ይኖረዋል ብለህ ነው ስትጀምር የጀመርከው? ይሄ በኋላ ላይ የመጣ ነገር ነው። ስትጀምር ግን ምን ይጠቅማል ብለህ ነው? እውነት ለመናገር እኛ የመጀመሪያ ይሄንን ፕሮግራም ስንከፍት እንዲሁ ዝም ብለን ኢትዮጵያ ውስጥ እንደጀመር ነው አይደለም የከፈት ነው። የውጪ የራሱ የሆነ ቢሮ ነበረን ስፔን እንትን ያደረገው ቤዝ ያደረገውና 7 አባላት ነበሩት። እዛ ፕሮሞት ነው የሚያደርጉት በየጊዜውና እንደ ሀገር ምን ፋይዳ ይኖረዋል ለሚለው ሄደን 1 ሳምንት ሙሉ ነው ቅስቀሳ ያደረግነው። እኔና ጓደኛዬ ቃልአብ ይባላልና ዋና በነገራችን ላይ ከኔ ጋር ሆኖ ከኔ እኩል የሚሰራው ቃልአብ ጌታነህ ይባላልና ሐሳቡን በዋናነትም ብንሰማው እንደም ደስ ይለኝ ነበር። እንዲው ግድሉ አላገኘም እንጂ ዞሮ ሁለታችንም ሆነን ስፔን ሄድን። የስፔን በሙሉ ሚዲያዎች ተጠቀምን። በሙሉ ከጋዜጣ ጀምሮ ሬዲዮ ጀምሮ ቴሌቪዥን ጀምሮ ኢትዮጵያ ብትመጡ የነ ኃይሌ ሚስጥር ይገባቸዋል፣ የነ ደራርቱ ሚስጥር ይገባቸዋል፣ የነ ቀነኒሳ ሚስጥር የነ ጥሩነሽ ሚስጥር በቀላሉ ነው የምታገኙት። ምንድነው የግሩፕ ወርክ ምንድነው የዚህ የቲም ወርክ የበጋራ የመስራት ስራችን ምንድነው ሚስጥሩ? ትሬኒንጋቸው ምንድነው የሚመስለው? አመጋገባቸው ምንድነው የሚመስለው? ስለዚህ ኑና ኢትዮጵያ ሮጣችሁ ኢትዮጵያን ጎብኙ ነው የሚለው። ስለዚህ ኢትዮጵያን ሩጥ ራን ኢን አፍሪካ ኢትዮጵያ ራሱ ሲሆን ስሙ ኢሪያ ኢትዮጵያ ማለት ራን ኢን አፍሪካ ኢትዮጵያ ውስጥ ሩጡ ነው በዋናነትና ይሄንን ብለን ስንል እንደ ሀገር ምን ያመጣል ለሚለው ጓደኞቻችን ሄደን በመግቢያ በቲኬት በሆቴል አኮሞዴሽን ነው የሚያስሮጡን ሌሎች ዓለሞች። ለምን እኛስ ይሄንን ነገር ሆስት ማድረግ አንችልም ወይ? ቲኬታቸው ራሳቸው ቢችሉም ያለንን ባህል ያለንን መስተንግዶ ማየት አይችሉም ወይ? ህዝባችን ማየት አይችሉም ወይ? ስለዚህ እኛነታችን ለምን ሁሌ ተመጽዋች አድርገው ያዩናል ነው የመጀመሪያ ስራችን የነበረውና ሲጠይቁን የነበረ ደህንነቱስ እንዴት ነው? ሰላም ነው ይሉናል። ምክንያቱም እኛ የምናመጣቸው ቱሪስቶች አይደሉም። ቱሪስት ኢንራነር ናቸው፣ ሯጮችም ናቸው፣ ጎብኚዎችም ናቸውና ከሶማሌ ምን ያህል ይርቃል ይሉናል። ከኬንያ ምን ያህል ይርቃል? ምክንያቱም የሶማሌ የኬንያ ያን የነበረ ግርግርም ስለነበረ ማለት ነው። እኛ እዚያ አምጥተን እኛነታችንን እናሳየው የመጀመሪያ የነበረ ጎላችን ነው። ከዛ በኋላ ሲያው ለሩጫ ብሎ የመጡትን እንደገና ለቱሪዝም ብለው ነገ ይመለሳሉ የሚል ደግሞ ቱሪዝማችንን በዛው ያድጋል። እውነትም እንዳልነው እኛ አዘጋጅተን በአመት ነው የምናዘጋጅላቸው። እነሱ ግን ለሳምንት ለሁለት ሳምንት ደግሞ ኢትዮጵያ ውስጥ እንደመጡ እንደገና ይነግሩናል። በተለያየ መንገድ ደግሞ ገብተን እናያቸዋለንና የቱሪስት ፍሰቱ ይጨምራል። የመጀመሪያ ስራችን የነበረ እሱ። አዎ ብዙዎቹ እንግዲህ ቱሪስቶች ናቸው የተራራ ላይ ሩጫ ላይ የሚሳተፉት። ኢትዮጵያውያንስ? አዎ ኢትዮጵያውያን አሁን አምና ያሳተፍነው አሁን ወደ 580 ነው። ነጮች ያመጣ ነው 200 ነው። ስለዚህ 300 ምናምን ኢትዮጵያውያን ናቸው። ብዙ ችግር ነበረብን አብያታ ሻላ ስናዘጋጀው ውድድሩ። አንዱ ችግራችን ሆቴል ነው።
ሁለተኛ ችግራችን ትራንስፖርት ነው። ከዚህ ወደዛ የምናጓጉዝበት ትራንስፖርት ማለት ነው። በዚህ አጋጣሚ መንገድ ትራንስፖርት፣ መከላከያ፣ ኢንጂነሪንግ የሚሰጡን ባሶች ነበሩ። ነገር ግን ከዛ በኋላ ሰው እየበዛም ሲመጣ እንትን ማድረግ አልተቻለም። ዞሮ ዞሮ ግን የሀገር ሰዎች እዚህ ነዋሪ ሆነው መሳተፍ የሚፈልጉ ግን እየጋበዝን እየተመዘገቡ ያው እስካሁን ተሰልፏል። ካሁን በኋላ ደግሞ ይሰልፋሉ ብለን እናስባለን። ቀደም ሲል የጠየቀችውን የየሽን የተመልካቻችንን ጥያቄን መልስ። ሀገራችን እንግዲህ ብዙ ትጠብቃለች ከናንተ እና ገና ለሚጀምሩ ወጣቶች ገና አንድ ብለው ለሚጀምሩ ወጣቶች የታሰበ ነገር አለ ወይ የሚል ጥያቄ አንስታለች። በሁለቱም ነገር እንየው። አንደኛ በጣም ወደዚህ ዓላማ ቆርጠው ሲገቡ ወደው ሲገቡ ምንም ነገር ማሸነፍ አለብኝ ብሎ ማሰብ አለባቸው። ምንም ነገር ፈተና ቢመጣም እችለዋለሁ፣ እዋጣዋለሁ እስከ መጨረሻ እስከ ህይወቴ ድረስ በቃ ፋለማለሁ ብሎ ማለት መቻል አለባቸው። የኔ አንድ ጫማ ወይ ያኔ አንድ ትጥቅ ዘላቂ ላይሆን ይችላል። ስለዚህ ፈተናው በአግባቡ ማለፍ እችላለሁ የሚል ስሜት ውስጣቸው ማሳደር አለባቸው። አንዱ የመጀመሪያ ስራ ይሄ ነው። በሁለተኛ ግን እኛም አሁን ለተባለው ጥሩ ግንኙነት እየፈጠርን ነው። ለምሳሌ ከትጥቅ አምራቹ ከአዲዳስ ድሮ የሚሰጠን የነበረ ቁጥር ድሮ የነበረን ኳሊቲ ለፕሮጀክት ወይም ደግሞ እንዲሁ በየክፍለ ከተማው ለሚሰለጥኑ አይነት ቁጥሩ በዛ እንዲል ከዚህ ከኢትዮጵያ ቱታ ወይም ደግሞ ዓለም ዋንጫ ኦሎምፒክ አገር አቋራጭ ለብሰነው ከምንሄድ የትሬኒንግ የሚሆን ለፕሮጀክቶቻችን በቡድን ለሚሰለጥኑ የተሻለ ቁጥር ያለው እንዲመጣ ሻለቃ ኃይሌ እንግዲህ ኔጎሽዬሽን እያደረገ ነው። ያንን አንድ ቁጥር ያበዛብናል እንጂ ያ ሁሉ ችግር ግን ይፈታል ብዬ አላስብም። ስለዚህ አትሌቶቻችንም ወይም ጀማሪዎቻችንም በመጀመሪያ ደረጃ ዓላማ ካላቸው ቁርጠኛ የሆነ መንፈስ ጽኑ የሆነ መንፈስ ካላቸው ይወጡታል ብዬ አስባለሁ። ድጋፍ ያሰንፋል። እንደዚህ ስል እንግዲህ ሳንደገፍ መውጣት አለብን እያልኩ አይደለም። አስፈላጊ ሊሆን ይችላል፣ ግን ነገሮች እንዲቀሉ ያደርጋሉና ሁል ጊዜ ያቺ ነገር ብትቀርብህ እንትን የምትልበት ነገር አለ። ሁል ጊዜ የራስህ ነው የሚል ነውና የምናስባቸው በትሬኒንግ ቦታ እውነት ነው። አንድ አሁን ስቴዲየም አለች። ብዙ ስቴዲየሞች ወይም ደግሞ ብዙ ትሬኒንግ ቦታዎች እንዲኖሩ እንፈልጋለን። ስለዚህ በየክፍለ ከተማ ቢኖር ደስ ይለናል። እኛም ጃልሜዳ እንደውም በራሳችን ወጪ በፌዴሬሽን እንኳን ባይሆን ኃይሌ በራሱ ወጪ በትራክተር በዚህ በዶዘር አርሶ ለአትሌቱ የተመቸ እንዲሆን ሌሎችም እንደዚህ ቀለል ያሉ ቦታዎች እየተጠረጉ ለሁሉም በአቅራቢያው ትሬኒንግ የሚያደርግበት እሱ አንድ እገዛ ነው ብዬ አስባለሁ። በቁሳቁስ በምግብ በምናምን ግን ራሱ የቻለ የተደራጀ ኃይል ገና አልጀመርንም የሚል መልስ ነው። ዞሮ ግን እሱ ባንጠብቀው ጥራት ቢኖር የሚል ግን ለየሺ መልስ ቢሆን ብዬ አስባለሁ። እሺ እንግዲህ የየሺን ጥያቄ በደንብ ነው የመለስክላት። ከዚህ በተጨማሪም ደግሞ ከስልክ አለ እየተባለ ነው ጥያቄን መለስበታለሁ። ጤና ይስጥልኝ። ሄሎ ጤና ይስጥልኝ። ሄሎ ይሰማናል። ተመልካቻችን ራስዎትን ያስተዋውቁልን። እሺ ኤርሚያስ ካቃቂ። እሺ ጥያቄ አትሌት ገብረ ማርያም ገብረ እግዚአብሔር ገብረ ማርያም አስተያየት ለመስጠት ነውና እሺ ያው ደስ የሚል ነው። እኔ በመመረጣቸው በጣም ደስ ብሎኛል። ለምን አትሌቲክሱ ላይ ያደረጉት ለሚደረገው ነገር እነሱ ብዙውን ስላዩ ስለ አትሌቲክሱ የበለጠውን ስለሚያውቁ የተሻለውን ነገር ያደርጋሉ ብዬ አምናለሁ እና በተመረጡ ሰዓት ላይ በጣም ደስ የሚል ስሜት ነው የተሰማኝ። ችግሩንም ሂደቱንም ብዙ ታውረዱን ስላለፉበት የተሻለውን ነገር ያደርጋሉ ብዬ ስላመንኩኝ እና ደስ ይላል። አሪፍ ነው። ይሄን ለመስጠት ነው። እናመሰግናለን። እሺ ምስጋና ነው። ምስጋና በመጪው መጋቢት
24 የታላቁ የኢትዮጵያ የህዳሴ ግድብ 6ኛ ዓመት ይከበራል። በእለቱ የአትሌቲክስ ፌዴሬሽኑ ያሰባችሁት ነገር አለ? እስኪ ስለዚህ ነገር ንገረን። እንግዲህ የአትሌቲክስ ፌዴሬሽኑ ብቻ አላሰበውም። ዋናው ጽህፈት ቤቱ ነው ሀሳቡን ያመጣውና እዛው ጉባ ላይ ግድቡ የሚገኝበት ቦታ ግድቡ ላይ የተራራ ሩጫ ቢደረግ እንግዲህ ህዳሴ ግድብ እንደምናውቀው በሁለት ተራሮች መሀል ሁለት ተራሮችን አገናኝቶ ነው ውሃውን የሚዘጋውና የሁለቱም ተራሮች ላይ የታላቁ ማን ነው የዚህ የተራራ ሩጫ ቢኖር የሚል ህዳሴ ግድብ አስተባባሪ ኮሚቴ ሀሳቡን አመጣው። ኢትዮጵያ አትሌቲክስ ፌዴሬሽንም ተፍተፍ እያለ ነው እሱ ነገር ለማድረግ እጅግ ጥሩ ይሆናል ብዬ አስባለሁ። እሱ ብቻ ሳይሆን አንጋፋ አትሌቶቻችንም ታዋቂና አንጋፋ የሆኑ አትሌቶቻችንም ህዳሴ ግድቡ ድረስ ሄደው ህዳሴ ግድቡን እንዲጎበኙ አጋርነታቸውን እንዲያረጋግጡ ቃላቸውን እንዲያድሱና እስከ ፍጻሜው ድረስ ደግሞ ቃል እንዲገቡ በአትሌቲክስ ፌዴሬሽኑ ቀስቃሽነት እየተደረገ ነው። እሱ ብቻ ሳይሆን በየካቲት 26ም የተደረገ ሴቶች ቀን አስመልክቶ ማለት ነው ማርች 8 አስመልክቶ በመላ ሀገሪቷ የተንቀሳቀሰ የጎዳና ላይ ሩጫ አትሌቲክስ ፌዴሬሽንም በዋናነት ውድድሩን ይመርተዋል ማለት ነው። እስከ 650,000 የሚሆን የኢትዮጵያ ህዝብ የተንቀሳቀሰበት 6 ኪሎ ሜትር የሚሸፍን ሩጫ ሲደረግም ሁሉም ታዋቂ አትሌቶቻችን እያንዳንዱ ክልል ጋር በመሄድ ሩጫውን አስነስተው ከሚወዳቸው ህዝብ ጋር ተገናኝተው ሽልማት ሰጥተውና እነሱም የአካባቢው ሽልማት ይዘው የመጡበት ጊዜ አለ ማለት ነው። ስለዚህ የኢትዮጵያ አትሌቲክስ ፌዴሬሽን የኢትዮጵያ አትሌቶች በአጠቃላይ ያላቸው ቁርጠኝነት ለህዳሴ አጠቃላይ ኢትዮጵያ ለምታደርገው ምን ልበልሽ የሚሊኒየም መግለጽ ይቻላል። ሚሊኒየም ሲበሰር ለዓለም የኛ ሚሊኒየም ከዚህ ይጀምራል ስንል የነጥሩ ሜዳ ላይ የ2007ቱ የጃፓን ፉኩኦካ 2007 ላይ እነ ቀነኒሳ እነ መሰረት ሲያሸንፉ የሎጎአችን ይዘው የህዳሴ ሎጎ ማን ነው የሚሊኒየም ሎጎ ይዘው ስቴዲየም ሲዞሩ ምንድነው ብሎ ያንን ሚሊየን እንግዲህ ኢን ቢሊየንስ ነው የሚያየው ዓለም ዋንጫና ኦሎምፒክ እንደሚታወቀውና ለዓለም ህዝብ ነው ያሳዩት። ይሄ ነው ሚሊኒየማችን ከዚህ ይጀምራል ብለው ማለት ነው። አሁንም ህዳሴያችን ታላቁ ኢትዮጵያ ህዳሴ ግድብ ሁሉም ኢትዮጵያዊ አቅም የለኝም ሳይል በሞራል በወኔ የተንቀሳቀሰበት ስለሆነ አትሌቶቻችን ደግሞ የነሱ አካል የህዝባችን አካል ስለሆነ ይሄንን አጋርነቱን የሚገልጽበት ፕሮግራም ነው ብዬ ነው የማስበው። የህዳር ማን ነው የዚህ የመጋቢት 24 ማለት ነው። በነገርሽ ላይ ዛሬም ቢሆን አንድ ትልቅ ኩነት ተካሂዷል። የዚህ የህዝብ ሰልፍ የህዝባዊ ሰልፍ ከቴዎድሮስ አደባባይ እስከ መስቀል አደባባይ የነበረ ሰልፉም ኢትዮጵያ አትሌቶች ተሰልፈው አጋርነታቸው ሲገልጹ ኢትዮጵያ ህዳሴ ግድባችን እስከሚሆን ድረስ ኢትዮጵያ አትሌቶች ድጋፍ አያቋርጥም በሚል መርህ እነሱም የህዝብ አካል ሆነው ብለዋል ማለት ነው። አጠቃላይ ግን ታላቁ ህዳሴ ግድብ ጋር ሄደው የሚያደርጉት ጉብኝትና የሚያደርጉት የአጋርነት ቃል ደግሞ ያማረ ይሆናል ብዬ አስባለሁ እና ጥሩ ነገር ይኖራል እና ይሄ ነው የታሰበ ነገር። ያው ቀደም ሲል ዳይሬክተራችን የ2007ቱን የጃፓን ፉኩኦካን ውድድር በምስሉ ላይ ሲያሳየን ነበርና ይሄ የልማት ስራዎችን ከመደገፍ በተጨማሪ ቀደም ሲል አንተ የገለጽካቸው አሉ ከዚህ ከኢትዮጵያ ህዳሴ ግድብ ጋር ተያይዞም የአምባሳደርነት ስራም እንግዲህ ከአትሌቶች በተሻለ የሚሰራ ያለ ሁሉ አይመስልምና አትሌቶቻችን በጣም ነው የአምባሳደርነት ስራ ሀገራችንን የማስተዋወቅ ስራ የሚሰሩት። ይሄን እንዴት ትገልጸዋለህ? አንደኛ ግዴታችን ነው ብዬ አስባለሁ። ክብር ያገኘነው ከዚህ ህዝብ ነው። አሸንፈንም ስንመጣ ይሄ ህዝብ ያከብረናል። ላቋርጥህና ስልክ አለን።
ጤና ይስጥልኝ። ጤና ይስጥልኝ። ማንን በል? ያው እንግዲህ የገብረ እግዚአብሔር አለቃ ነኝ። ኃይሌ ገብረ ስላሴ ነኝ። አይ እንግዲህ ትጌ ቅርታ እንዳትቀየሙኛው ምክትል ብሎ ስለተጻፈ ስላየው ቴሌቪዥኑ ላይ እንግዲህ ዋና ስላለ ብዬ ነው። ዋናው ፕሬዝዳንት። ሰላም ናችሁ? ጥሩ እየተከታተልኩ ነበረ። እሺ እንዴት ነህ? ምክትልህን አግኘው አለቀው አይደለ? በጣም ሰላም። ድምጼ ትንሽ ለየት ብሏል። ሰሞኑን አንድ የሆነ ሙዚቃ ጀምራለሁ ብዬ ጀመርክ፣ ድንገት ሳይሳካልኝ ቀረ። ድምጼም ተበላሽቷል። በቃ ነጠላ ዜማ ምናምን እንጠብቃለና። ኧረ እኔ ጋቢውን ነው ደግሞ እኔ ወደ ኋላ አይደለም ለጋቢው። አይልሻ አንደኛ ገብሬ በጣም ጥሩ እውነት ያው መቼስ በአንተ ሁሌ እንኮራለን። በጣም ደሳስ የሚል ነገር ነው። አንዳንድ ጊዜ ያው የምትሰጣቸውንም ሳትፈራ ደግሞ እንደው ቁርጥ ያለውንም እየሰጠህ ብትሄድ አደራ ነው የምለው። ለምን ብትል ለምሳሌ አሁን ቀደም አንድ አድማጭ ከጠየቁ ጥያቄ ውስጥ ምን ልታረጉ ነው ወደፊት ለአትሌቶች የሚለው ነገር እንኳን ያው አውቃለህ እንዴት እንደመጣን፣ ስፖርተኛ እንዴት እንደሚፈራ። ስፖርተኛ በቁሳቁስ በምግብ በማቴሪያል አይደለም፣ በስቴዲዮም አይደለም። በስቴዲዮም በቁሳቁስ በምግብማ ቢሆን ኖሮ እኛ ቁምጣ ቀይረን ሜዳ አንገባም። ጥሩ ምሳሌ እኔ ሁሌ ለሰዎች የምሰጠው እዚህ አንድ ኩዌት የምትባል ሀገር 7 ስቴዲዮም አላት። 7 ስቴዲዮም እንግዲህ ለዛች ለትንሽ ሀገር አንድም ስፖርተኛ አልወጣላትም። የማቴሪያል ጉዳይ አይደለም። ብዙ ብር መድበው ብዙ ጫማ ትጥቅ ገዝተው። ስለዚህ እኛ ወጣቶቻችንንም ሁል ጊዜ ማለት ያለብን በቃ በራሳችሁ ውጡ። እኛ እዚህ ጋር የተቀመጥነው እናንተ ለመውጣት ምቹ ሁኔታ የሚያስፈልጋችሁ ከሆነ አንዳንድ ነገሮችን ለመጥረግ ነው። አንድ እሱ ላይ ፎከስ ብናደርግ፣ ሌላው እንግዲህ በዚህ በስፖርቱ ብቻ አይደለም ወጣቱ እንረዳለን እንጠቅምሃለን ባልነው ቁጥር እንዳይዘናጋብን ወጣቱ ሁሉ ጊዜ ይሄንን አዘጋጅተንልሃል ይሄንን ሰርተንልሃል አለንልህ የምንለው ከሆነ ከፈጣሪነት ይወጣና ጠባቂ ሊሆንብን ነው። ስለዚህ እኛም አትሌቶቻችንን በዚህ አጋጣሚ እዚህ ጋር ቁጭ ብለን የምንነግረው እኔና ገብሬ ይሄው ስራችንን ሁሉ ጥለን ጠዋት ማታ መከራችንን የምንበላው ያውቃል ገብሬ። ያንን ስፖርተኛ በቃ ታሌንቱ ተደብቆ እንዳይቀርበት እንጂ ለነሱ ማቴሪያል ለማዘጋጀት እንዳልሆነ ነው። በተረፈ ግን ውይይቱ ተመችቶኛል። ትግስት ነግራችሁ ገብሬ የስፖርተኞቻችን በጣም ተምሳሌት ልጅ ነው። ተምሳሌት ስልሽ ከኔ በእድሜ በብዙ ያንሳል፣ ግን በቃ ሊደር ነው። በቃ መሪ ነው። መሪ የሆነ ሰው ነው። መሪ የሆነው ደግሞ በሩጫ ብቻ አይደለም። መሪ የሆነው ገብሬ በሚሰራቸው ስራዎች ነው። በሩጫ ያገኛትን ገንዘብ ምን ላይ እንደምትውል ያሳየን ሰው ነው። ራስ እያየን ምን ያህል ታምር ሰርቶ ባገኛት ገንዘብ ምን ያህል ነገር እንደገነባና እንኳን ለሱና ለቤተሰቡ አይደለም ለሀገር የሚበቃ ነገር ሰርቶ አሳይቶናል። ስለዚህ ተምሳሌትነት መሪነት ማለት ይሄ ነው። ምንም ሾርት ከት ባቋረጥ አይደለም ያገኘው ይሄንን ገንዘብ በራሱ በአንጡራ ሀብቱ ከባለቤቱ ጋር ሆነው ከወርቅነሽ ጋር ሆነው የሰሩት ነገር ነው እና ወጣቱ ከነገብሬ መማር ያለበት ይሄንን ነው። ትዕግስት እኔ እናንተ ይሄንን እንግዲህ እንደዚህ አይነት አድርጉ በጣም የብዙ ሰዎችን ተምሳሌትነት ለሌሎቹ ለማንጸባረቅ ስለሆነ ገብሬ ባይገልጸው እኔ ልገልጸው ፈልጋለሁ። ለመግባትም ስፈልግ ይሄንን ነበር መናገር ፈልገው። ይሄ አጋጣሚ ደግሞ አናገኘውም። ብዙ ወጣቶቻችን ዛሬ በቃ ሁሉ ነገር አየር ባየር በቃ ሁሉ ነገር በቀላሉ የሚገኝ ይመስላቸዋል። በልፋት ነው። ገብሬን አሁን ዛሬ እዚህ ቁጭ ብሎ ሱፍ ለብሶ እንደምታዩት አይደለም። ከአገር ቤት ሲመጣ አይደለም ጫማ አይደለም እኔም የማውቀው ነው። ይሄን ልጅ ገና ከዜሮ የማውቀው ልጅ ነው። ከዛ ከሙትት ካለች ከተበጣጠሰች ቁምጣ ከተበጣጠሰች ጫማ ከዛ ተነስቶ ነው እዚህ ደረጃ የደረሰው። ምንም ዛሬ አሁን ለብሶ ገብሬ ትልቅ ሆኖ አይደለም መኪና ይዞ አይደለም የምናየው። ያንን ነው ማየት ያለበት ወጣቱ። ያንን ነው በቃ ከዛ ተነስቶ ነው መምጣት የሚቻለው እንጂ ዛሬ ብር ሰዎች ብር ቢሰጠንና በብር ስሩ ብንባል ምንም አንፈጥርም።
ምንም አንፈጥርበትም ጭራሽ እንደውም ያ የሚሰጠን ብር ያ የሚሰጠን ማቴሪያል መልሶኛ ነው ያጠፋናል የሚሰጠን ብር ለአጉል ሱስ ሁሉ እንጠቀምበታለን አናውቀውም ስለዚህ እንደውም በዚህ አጋጣሚ መቼስ ማለት አይገባኝም እንጂ አሁን መንግስት በዚህ ለወጣቱ 10 ቢሊዮን መድቦ እየታገለን ነው ጥንቃቄ የሚያሻው ነው ለኔ በጣም ጥንቃቄ ነገር ያስፈልገዋል ምናልባት እኛ ወጣቶቻችን ይሄንን ገንዘብ የተወሰነችዋን አግኝተው ሄደው ለሱስ ተጋልጠውብን መልሶ ለኛው ለህብረተሰቡ ለኛው ለሀገሪቷ ችግር ውስጥ እንዳንገባ አደራ ነው ምለው ሌላው ግን በዚህ አጋጣሚ የምነግራችሁ ስለ ገብሬ ኢትዮጵያዊ ነው በጣም ኢትዮጵያን የሚወድ ልጅ ነው ለዚህም ነው እግዚአብሔር የሚረዳው እሱም ሆኖ ባለቤቱ ለንደን ኦሎምፒክ ላይ ስትሮጥ ለኢትዮጵያ የሞተች ልጅ ነች ለኢትዮጵያ ያንን ሁሉ ዙር ስትመራ የነበረች ወርቅነሽ ምናልባት ዞር ብላችሁ የለንደን ኦሎምፒክ ጌም ቢታይ በቃ ለኢትዮጵያ ራሷን ሳክሪፋይ አድርጋ የሰጠች ነች በገብሬም ላይ የምናየው ነገር ይሄንን ነው ስለዚህ ነው እንደ ገብሬ አይነት የሚወጡ ገብሬን የሚከተሉ ወጣቶች ኢትዮጵያ መጀመሪያ በቃ ሀገርን እንውደድ በቃ ለሀገር እንሙት በቃ እናልፋለን ምንም ማለት አይደለም ዛሬ እንሙት ነገ እንሙት አናውቀውም እኔ ላለፉት አንድ ሳምንት ምናልባት ገብሬ ነግርሻል በጣም መጥፎ ኮንዲሽን ላይ ነበርኩ በጤንነቴ ሁኔታ አንድ ቀን ማለፋችን አይቀርም ግን አንድ ነገር ሰርተን እንድናልፍ ነው በጣም ደስ ብሎኛል ጥሩ ውይይት ነው ቀጥሉበት ሌላ የምትጠየቀው ነገር ካለ ለመመለስ ዝግጁ ነኝ እናመሰግናለን አይልሻ እግዚአብሔር አመሰግናለሁ ጨርሶ ደግሞ እንዲሻልህ እንመኛለን ያው እንግዲህ ጉንፋን አሞት ነው የደወለልን ድምጹም ያስታውቃል በጣም እናመሰግናለን አትሌት ኃይሌ ገብረስላሴ ስለደወልክልን እንዲሁም ደግሞ ላንተም አስተያየቱን ስላካፈለን ያው ተምሳሌትነትህን በጣም አንስቷል ኢትዮጵያዊነትህን በጣም አንስቷል ቀደም ሲልም የጀመርነው ውይይታችን ከዚህ ጋርም የተያያዘ ነበር አምባሳደርነታችሁን ሀገር ወዳድነታችሁን ሀገርን እንዴት እንደምታስተዋውቁም ያነሳን ነበርና ለሌሎችም ደግሞ ለወጣቱ በተለይ አርአያነታችሁንም ኃይሌም እንደዚሁ ያነሳ ነበርና የጀመርነውን ነገር እንቀጥል እስኪ ስለ አምባሳደርነታችሁ ያው ግዴታችን ነው አንዱ ብዬሻለሁ የወጣንበት ህዝብ ነው ያከበረን ህዝብ ነው ከቦሌ እስከ ስቴዲየም የሚቀበለን ህዝብ ነው ስለዚህ ለሱ አምባሳደርነት ካልሆነን ለማንም አንሆንም ሌላ ደግሞ እድሉን ካገኘ አንተ ምክንያት ሁን ከተባልክ ያንን ምክንያት መሆን የግድ ነው የሚለው ስለዚህ የኢትዮጵያውያን መቼም ኃይልሽ አሁን የወርቅነሽን ጉዳይ ሲያነሳ ትዝ ስላለኝ ነው የለንደን ኦሎምፒክና እንዲሁም ከዛ በፊትም የነበሩ ውድድሮች ማለት ነው ኢትዮጵያውያን ምክንያታቸው ምንድነው ሁሉ ጊዜ ለአንድ ሰው ማሸነፍ አንዱ ምክንያት ይሆናል ለአንድ ሰው ወርቅ አንዱ ይሞታል ስለዚህ የህብረት ስራችሁ ምንድነው ምክንያቱ ብለው ስፔን ጠይቀው ነበርና እኛም የሚወደን ህዝብ አለን የሚወደን መንግስት አለን ስንሸኝ ቤተ መንግስት የኢትዮጵያ ሰንደቅ ዓላማ ነው የሚሰጠን ባደራ ስናሸንፍ ከቦሌ ጀምሮ ወይም ደግሞ ከኤርፖርት ጀምሮ እስከ አቀባበል ቦታችን ወይም ሽልማት እስከሚሰጠን ቦታችን ላይ ህዝብ ሰልፍ ነው የሚሸኘን የሚቀበለን አርቲስቶቻችን በእኛ ስም ዘፈን ይዘፍናሉ ጎዳናዎች በእኛ ይሰየማሉ ስለዚህ ለዚህ ህዝብ አንዱ ሰው ሞቶ አንድ ወርቅ ቢያገኝ ወርቅ የጋራ ነው ወርቅ የሁሉም ሰው ነው የሁሉም ተሳታፊ ነው አንዳንድ ሰዎች ያጣመውት ሌላ ተሸላሚ ሌላ እንትን ያደርጋሉ ነገር ግን እኛ በሱ ነው የምናምነው የህዝብ ክብር ነው የሚቀድመን የህዝብ ክብር የሚሰጠንን ዋጋ እኛ ዋጋ አለው ብለን እናምናለንና የግለሰቦችን የሚሰሩትን ወደ ጎን እንተውና ኢትዮጵያዊነታችን ነገ ምን ሰራበታለን ብለን ደግመን እናስባለን በነገራችን ላይ ተመጋገሳችሁ እንዳትይ እንጂ ይሄ ሁሉ ያሳየን ኃይሌ ነው እውነት ነው እግሩ ሰፍቶ ሮጧል ኃይሌ መጥፎ ኮንዲሽን ላይ ሆኖ ሮጧል ማግኘት ሁለተኛ ነው የሚበላም አንድ እንጀራ ሊሆን ይችላል ግን እየቻልኩኝ እስካለሁኝ የሚለው ስሜት አለው
በሁሉም ጠንክሮ ያሳየኛል። ስለዚህ ሀገርን ብንወድ ህዝብን ብንወድ ሰንደቅ እንደ ባንዲራን ብንወድ ለኔ የተለየ ነው ብዬ አላስብም። ምክንያቱም ይሄ ህዝብ የሚሰጠን ነው መልሰን የምንሰጠው ብዬ አስባለሁና አምባሳደርነት ስራው ከኔ በላይ ደግሞ የሚሰሩ ጓደኞች አሉ። ከኔ በላይ ዓለም ላይ ወጥቶ ደግሞ የሚሰሩ ጓደኞች አሉ። እነሱም እድሉን እንዲህ አግኝተው እዚህ ለመግለጽ ይችላሉ ብዬ አስባለሁና ከዚህ የተነሳ ነው ሌላ ምንም እንትን የለውም። እና የአምባሳደር ስራችን ግዴታችንም ነው። እድሉን ደግሞ ካገኘን መስራት አለብን ብዬ ደግሞ አስባለሁ። አዎ ቀደም ሲልም አንስተዋልና ይሄ በጣም የኢትዮጵያውያንን አትሌቶችም ለየት የሚያደርገው በጋራ መስራታችሁ የጋራ ውጤት ማግኘታችሁ ነውና በተለይም ለሚመጡት ወጣት አትሌቶች ከዚህ ጋር ተያይዞ በጋራ ከመስራት ጋር ተያይዞ እንደው የምትላቸው ነገር ምንድነው? አዎ ነበረ ማለት ለምሳሌ አሁንም ደግመን እናንሳት ወርቄ ከአቴንስ ኦሎምፒክ ጀምሮ ብዙ ጊዜ ፔንፉል የሆነ ውድድር አድርጋለች። አቴንስ ኦሎምፒክ ያንን ያህል ዙር 15 20 ዙር የሚያክል እንዲሁ ስትመራ የብር የወርቅ የነሐስ ማግኘት ለሷ አልነበረም። ከኋላ ያየች ኢትዮጵያውያን ያልሆኑ ሰዎች ስታይ በማንም ትነሳ ያቺ ባንዲራ በኢትዮጵያዊ መሆን መቻል አለባት በሚል ነው። ስለዚህ መጀመሪያ ስንት አገኛለሁ የሚል አመለካከት አትሌት ላይ ወይም ወጣት ላይ ባይኖር ደስ ይለኛል። ምንድነው የሚደረግልኝ የሚለው ፕሪኮንዲሽን መጠየቅ ባይችል ደስ ይለኛል። ነገሮች ሁሉ ጊዜ ተከትለው ይመጣሉ። አንተ ነገሮችን መጀመሪያ ማግኘትና ማሰብ ከጀመርክ እነሱም ይርቃሉ፣ አንተም ትርቃቸዋለህ። ስለዚህ ብዙ ጊዜ ቀና የሆነ አመለካከት፣ ሀገራዊ የሆነ አስተሳሰብ እሱ ቢቀድም ጓደኛዬ ቢቀድም የሚለው አመለካከት ሲኖርህ ሁሉ ጊዜ ያንተ ስም ሁሉ ጊዜ ያንተ ህሊና ያንተ ውስጥ ስሜት እያበበ ይሄዳል። ያ ነገር ካለብህ ስስትነት ካለብህ ውስጥህ የሆነ ለኔችን መቼ ያገኛታለሁ የሚለው አስተሳሰብ ውስጥህ የሚያበብ ከሆነ እየጠፋ ትሄዳለህ ማለት ነው። ስለዚህ ብዙ ጊዜ ወጣቶቻችን አሁንም ቢሆን አትሌቶቻችን ይሄንን አይነት ስሜት መከተል አለባቸው። ከኃይሌ ጋር ሁሉ ጊዜ የምናስታውሳቸው እነ ወርቁ አሉ፣ ሁሉ ጊዜ የምናስታውሳቸው እነ አሰፋ አሉ፣ እነ ሚሊዮን አሉ። ስለዚህ እነዚህ ሰዎች ወርቅ ስላመጡ አይደለም አሁንም ኃይሌ ሲነሳ አሰፋ የሚነሳ ግን ለኃይሌ ምክንያት ወይ ለወርቅ ምክንያት አሰፋ ነው ብለን ስለምንጠራ ነው። ብዙ ጊዜ ወርቅ ነሽ ስንል ወርቅ ነሽ በኦሎምፒክ የወርቅ ሜዳሊያ ባለቤት ስለሆነች አይደለም፣ ግን የወርቅ ምክንያትም ከምክንያትም በላይ ነች ብለን ስለምናስባት ነውና አንዳንድ መቼም አንደኛ ወይ ወርቅ አመጣሃል ተብሎ ተንጨብጭቦለት ተዘፍኖለት ተዘምሮለት ምናምን ሲሆን ስተት እላለሁ። እንደ ቡድን እንደ ጋራ የሰሩ ሰዎች መሸለም አለባቸው። አሁንም እኛ የምናረጋግጠው ይሄንን ነው። ወርቅ ባያመጣ ለወርቅ ግን ምክንያት የሆነ ሰው አለ ብለን እናስባለን። ስለዚህ አስተሳሰባችን ወደዚህ ከተቃኘ አትሌቶችም ሆነ ወጣቶች ሁሉ ጊዜ የምንፈልገውን ቀድሞ ይደርሳል የሚል መልእክት ለማስተላለፍ እፈልጋለሁ። ከዚህ ከህብረት ስራው ጋር በተያያዘ እስኪ ስለ ቤተሰብ ሁኔታ ደግሞ እናንሳ። ስለ አትሌት ወርቅነሽ ኪዳኔ ያው እንግዲህ ባለቤትህ ነችና እሷም ራሱ እንደ ስሟ ወርቅነሽ ወርቅ ናትና እስኪ ስለሷም ስለ ልጆችም ንገረን። እኔ ስለ ወርቄ በነገርሽ ላይ እኔ ከሩጫ በላይ ከምታወቀው አሁን በዚህ ከምሰራው ስራ የምታወቀው ይበልጣል እንጂ ወርቄ እኔ የበላይ ናት። ውጤቷ ከኔም በላይ ልቆ የሚታወቅ ውጤት ነው ያላት እና ከክሮስ ካንትሪ ጀምሮ ከትራክ ዓለም ዋንጫዎች ጀምሮ ብቻ ከወጣት እስከ አዋቂ በማራቶንም ወደ መጨረሻ አካባቢ ያላት ችሎታ ያላት ሪከርድ ወይ ያላት ስም እኔ ገልጬ አልጨርሰውም። ስለዚህ ብዙ ወርቄ ያው ምን ልበልሽ ለኔ ብዙ ነገሬ ናት። የሴትነቷን ችላ የልጆች ነገር ችላ የቤተሰብ ችላ ጽናቷን አሳይታ የኔንም ተሸክማ ማለት ነው ጽናቷን ችላ ለብዙ ድል የበቃች ናት። አሁንም እሱን እየደገመች ነው ብልሽ ምናልባት እዚሁ የማይገለጽ ነገር ሆኖ አይደለም ማለት ነው። ልጆች አሉን። ያንን አሁንም ሸክሙ ወርቅነሽ ላይ ነው። ማስተማሩ በአግባቡ ልጆች ማመላለሱ በአግባቡ
የመጨረሻው ሰራን ባለን ጊዜ የምንጠቅመውን ጠቀምን፣ እኛም ተጠቀምን፣ እዚህ ደረጃ ደረስን። ልጆች ካፈራን የኛ አርአያ እንዲሆኑ ደግሞ በእኛ አስተሳሰብ፣ በእኛ ሰው አክባሪነት፣ በእኛ ሀገር ወዳድነት ደግሞ እንዲያድጉ የኛ እገዛ ያስፈልጋቸዋል። ይሄንን ስራ የምትሰራው ወርቅነሽ ናት። ብዙ ጊዜ እኔ ከቤቴ ይልቅ ውጭ ነው የምጠቅመው። አንዴ ተፈጥሬ ያለው ላለው፣ አንዴ ተሰይሜ ያለው ላለው። ስለዚህ እኔ የአንድ ቤተሰብ ልጅ አይደለሁም። እኔ የአንድ አባቴ ልጅ ወይ የአንድ እናቴ ልጅ አይደለሁም፣ ወይ የወንድሜና የእህቴ ልጅ ብቻ ወንድም ብቻ አይደለሁም። የሁሉም ኢትዮጵያዊ አባት ልጅ ነኝ። የሁሉም ኢትዮጵያዊ እናት ልጅ ነኝ። የሁሉም ኢትዮጵያዊ ወንድሙ ነኝ ብዬ ስለማስብ ኦሬዲ ወጥቻለሁ ላታለሁና ይሄንን በአግባቡ ተረድታ የልጆቹን ነገር የቤቱን ነገር ሙሉውን ማለት ይቻላል ወርቅነሽ ይዛለች ማለት ነው። ልጆቻችን የኛን ነገር እንዲከተሉ ደግሞ ይሄው እንግዲህ አታሳፍረኝም ብዬ አስባለሁና ይሄን ይመስላል የቤተሰብና የቤት ነገር ያለው ነገር ማለት ነው። የእናንተን ነገር የተከተሉ አሉ ከልጆች ፍላጎትም ያላቸው ከልጆቻችሁ? ሁለት ልጆች ነው ያሏችሁ? እናቲ እንግዲህ ይሮጣለሁ ይላል። የስንት አመት? አሁን 11 ሊሆነው ነው ሚያዚያ ላይ ማለት ነው። ሚያዚያ 4 2 አመት ለማና 11 ሊሆነው ነው። አንዴ ይሮጣለሁ ይላል፣ ኳስም ይላል። ዞሮ ያው ስፖርቱ ላይ ነው። እውነት ለመናገር ልጆቻችን በሚፈልጉት እንዲወጡ መጀመሪያ የጠቀስኩልሽን ግን እንዲይዙ እንፈልጋለን። በእኛ እንዲወጡ የምንፈልጋቸው መስመሮች አሉ። በራሳቸው ደግሞ ፍላጎት እንዲወጡና እኛ ማሟላት ያለብን ነገር እንደ ልጅ ሳንገድብ ማድረግ የምንችለው ነገር ለማድረግ እኛ ስራ ይሆናል። አባት መቼም ለልጁ የሚቆጥበው ነገር የለም፣ ሁሉም ነገር ነው የሚያደርገው። ወይ ቤተሰብ ለልጁ ይሄን ነው ሊሚቴ ማድረግ የሚጠበቅብኝ እስከዚህ ነው ይልም። የሚችለውን የሚኖረውን ሁሉ ያደርጋል። ለዛ ልጅ ደግሞ የሚመርጠውን ይዞ ያድጋል ማለት ነው። እውነት ለመናገር ግን ማለፍ የሌለባቸው የኛም አሰር ደግሞ የሚከተሉ እንዳሉ ደግሞ በዚህ ያው መስመር እንዳያልፍ ደግሞ እነግራቸዋለን። ታላቅ ማክበር የማንም ኢትዮጵያዊ ልጅ ማድረግ የሚገባው ነው። ስነ ምግባር በአጠቃላይ እንዲኖረው ደግሞ የኛም መስመር ይሆናል። እሱ እንዲከተሉ ብቻ ነው እኛ የምንመራው። ሁለተኛዋ ልጃችሁ ሴት ነች? ወንድ ነው። ሙሴ ገብረ እግዚአብሔር እንግዲህ መልኩም የሴት ይመስላል። እንደዚህ ቆንጆ ነገር ነው። ስለዚህ በሴት ጠራሹ እንዳይሰማሽ እንዳይቀየምሽ። ብዙ ጊዜ ቤትም የምንጠራው አንቺ ብለን ነውና አንቺ ሙሳ ነው የምንለውና አልተሳሳትሽም። እሱም ቢሆን ጎበዝ ተማሪ ነው። በጣም ፓይለት መሆን ይመኛል። ሯጭ እንዲሆን አይፈልግም፣ ኳስም እንዲሆን አይፈልግም እና ብዙ ጊዜ ፓይለት መሆን እፈልጋለሁ ይላል። አጋጣሚውን አግኝቶ ወደ ተለያዩ ሀገሮች ስንበር 2-3 ጊዜ የፓይሎቶች ቦታ ገብቶ ማየት እድሉን አግኝቶ ነበረና ሁልጊዜ ያስበዋል። ሁልጊዜ ዋው በቃ መሆን እፈልጋለሁ ይላልና ብቻ ጤና ሰጥቷቸው ካደጉ የሚፈልጉት ይሆናሉ ብዬ አስባለሁ። አትሌቶች ሲጣምሩ እንዴት ነው? ብዙ አትሌቶች እንግዲህ ተጣምረው ነው ያሉትና አንተም አትሌት ነህ፣ ወርቅነሽም አትሌት ነችና አትሌቶች ሲጣመሩ ያለውን ነገር እስኪ ንገረን። ውሎ ነው የሚያጣምረው። ነገራችን ላይ ያው ስትውል ትላመዳለህ፣ ስትላመድ ትፋቀራለህ ማለት ነው። ስለዚህ አትሌት ለአትሌት ስለተፈላለግን ሳይሆን ውሎዋችን ብዙ ጊዜ የምናሳልፈው እዛ ስለነበረ ያው እዚህ ተገናኝተናል። ግን እንዴት ይገፋል ህይወቱ ለሚለው በጣም በመስማማት በመግባባት በመተዋወቅ እና በመደማመጥ ማለት ነው። ድካም አለ፣ ልፋት አለ፣ የቤት ኑሮ አለ። የእሷም ድካም ካለ የኔም ድካም ካለ የቤተሰቡን ነገር ታውቋለህ። አንቺ ስሪው አንተ ስራው አይባልም። ስለዚህ በአግባቡ እንድትረዳዳ እንድትግባባ ያደርግሃል። አንድ ሙያ ላይ አጠቃላይ አትሌት ላይ ብቻ ሳይሆን አንድ ሙያ ላይ ያለ ሰው ሁለቱም አሁን በሕክምና ያሉ ሰዎች ቢጋቡ ይተዋወቃሉ ብዬ አስባለሁ። አንድ ሯጭ ግን ከአንድ እንደው የተለያየ ሙያ ያለው ሰው ቢሆን ለዛኛውም አዲስ ነው ለዚህኛውም አዲስ ሊሆን ይችላል። እንግዲህ አትሌቶች ከዚህ ካለው ከአትሌትነት ስራቸው በተጨማሪ ልማቱን ከመደገፍ የአምባሳደርነት ስራውንም ከመስራት በተጨማሪ ደግሞ በቢዝነሱ ዓለም ላይም ደግሞ ስኬታማ እየሆናችሁ ነው የምትገኙት።
አትሌት ኃይሌ ገብረስላሴም በጣም ጉልህ ድርሻ ወስዶ እየሰራ ይገኛል በሀገራችን ላይና አንተም ደግሞ በቢዝነሱ በኩል መታልና እንዴት ነው አትሌትና ቢዝነስን እስኪ ንገረኝ? አትሌቲክስንና ቢዝነስ ማለት ትርጉሙ በነገርሽ ላይ አውጥተ መመለስ ነው። ገና አወጣን እንጂ ገና አልመለስንም። አሁን ትንሽ ነገሮች ናቸው። አሁን ማውጣት ላይ ነው ያለው። ቢዝነስ አይባልም። ኢንቨስትመንት ኢንቨስት ያደረግን ብዬ ነው የምወስደው። አሁንም ምስጋና ይግባው ኃይሌ ብዙ ነገር ጀምሮልናል ብዬ አስባለሁ። ቢዝነስ ያየነው በኃይሌ ነው። ከዛ በፊት የነበሩ ሰዎች ብር ያገኙ ማለት አይደለም። በጊዜያቸው 5 ሳንቲም ብትሆን ዋጋ ነበራት። ነገር ግን ያንን ሐሳብ ያንን አይዲያ የሚያሳያቸው ሰው አልነበረም። እንደዚህ አይነት አሴት ላይ ከሚያውሉት ወይ ደግሞ ዘላቂ ነገር ከሚያውሉት የተለያየ ነገሮች ላይ አውለውት ሊሆን ይችላል። ያ የብር አለማግኘት ጉዳይ አይደለም። ያመለካከትና የሚያሳይ ፊት ለፊት ሆኖ የሚመራ ሰው አለመኖር ብዬ አስባለሁ። አሁንም ኃይሌ የዛሬ 20 ዓመት የዛሬ 18 ዓመት ጀመርኩ ይለናል ቢዝነስ እና ከዛን ጊዜ ጀምሮ የምንከተል የምናይ ሰዎች አለን። መኪና ተሸልሞ አልነዳም ማለት ሰው ለቅንጦት መጀመሪያ ጊዜ አለመስጠት የሚያየው ነገር አለ ከፊት ማለት ነው። ሰው ብዙ አትሌት መኪና ከመግዛት ይልቅ መኖሪያ ብገዛስ ወደሚል አስተሳሰብ ገብቷል። ብዙ ሰው ደግሞ ብር ባንክ ማስቀመጥ ያስብ ኑሮ ይሆናል። ነገር ግን አሴት ላይ ማስቀመጥ አንዱ ቦታ ምናልባት አንዱ ኃይሌ ሲገዛው ወይ ደግሞ መጀመሪያ ሲያገኘው እንበልና በሚቀጥለው 10 ወይ 5 ዓመታት የተለየ ዋጋ ሆኖ ስታየው አሴት ላይ ባስቀምጠው ይሆናል ማለት ነው። ከሚኖረኝ ብሔራዊ ባንክ 3% ወይ 5% ወለድ ሊል ይችላል እና ኃይሌ መስመራችን ነው የምንለውም ለዚህ ነው። እኛ እንደ አቅም ምንም ሆነ ባለቤቴ ያገኘናት ትንሽ ነገር አለች። ትንሽ ነገር አግኝተን ደግሞ ያው እየበላናት ከባንክ እያወጣን እየበላናት ከሄደ ታልቃለች። ዘንድ ኦፍ ዘ ዴይ ልጆቻችን ደግሞ ሌላ አደጋ ውስጥ ይገባሉና ያለችውን እኛ አሁን ሳይመቸንም ቢሆን እኛ አሁን የምንፈልገው በልተንም የሚፈልገው ተዝናንተንም ባይሆን ቆጥበን ራሳችን እናስቀምጥ ነገ የምናገኘው ነገር ነው የሚለውን አስተሳሰብ በመያዝ የተወሰኑ ኢንቨስትመንቶች ጀምረናል። ቢዝነስ ለመሆን ትንሽ ጊዜ ይቀራቸዋል። ያ ብር ለማግኘት ማለት ነው። ዞሮ ግን አሴት ላይ ነው አሁንም ያገኘነው። ብዙ ፋብሪካ ላይ አልተሰማራንም። ፋብሪካ በጣም ሳይንሳዊ የሆነ በቅርበት መከታተል ይፈልጋል። አሴት ላይ ማስቀመጥ ግን ቢያንስ ንብረቱ ባያተርፍ ወይ ንብረቱ ራሱ ባይወልድ አሴቱ ግን ከጊዜ ወደ ጊዜ እየጨመረ ይመጣል በሚል አስተሳሰብ አሴት ላይ ያው መሬት ላይ ያዋልን ነው የቻለው። የተወሰኑ ትንንሽ ህንጻዎችም እየሰራን ነው። ያው ለብዙዎችም እንግዲህ ጥሩ የስራ እድል ትፈጥራላችሁና ይሄ በጣም ደስ የሚል ነው። እንደው አትሌት ገብረ እግዚአብሔር ገብረ ማርያም አትሌት ባይሆን ኖሮ ሯጭ ባይሆን ኖሮ ምን ይሆን ነበር? ይሄ የልጅነት ምኞት ነው? አይደለም። ፓይለት ነበር የምመኘው። አውሮፕላን ባበር ደስ ይለኝ ነበር። አውሮፕላን ማለት ምንድነች ብቻ የምትበር ነው ማቀው እንጂ አውሮፕላን ትሁን ስሟ እንዶ ሌላ እንኳን አላውቀውም። ግን ገጠር ሆኜ ግን ትበራለች። ድምጿ መቼም ብዙ ጊዜ ወደ ሰሜን ያለው የኛ እድሜ የነበረው ጦርነት አንዳንድ ነገርም ስለነበረ ጀቶች ነበሩ፣ ሄሊኮፕተሮች ነበሩና ሄሊኮፕተር እንኳን ድምጿም እዚህ ነች እዚሁ። ጀቷ ግን ከበረረች በኋላ ነው ድምጿ የምንሰማውና አንዳንዴ እነዚህ ሰዎች ናቸው ወይ የሚሰሯቸው የሚያበሯቸው እል ነበር። ስለዚህ በሆን ብዬ የምመኘው ፓይለት ነበር። ፓይለት ለመሆን ብቻ ምን ያስፈልጋል የሚለውም ራሱ አስተማሪዎችም ጓደኞችም ጠይቅ ነበር። በቃ ሳይንስ ማነው ሂሳብ ጎበዝ ከሆንክ ይሉኝ ነበር። እንዴት ነበርክ ታዲያ ሂሳብ? በጣም ጎበዝ፣ በእውነት ሂሳብ በጣም ጎበዝ ነበርኩ። ማትሪክ ላይ ብዙ እንትን አይደለችም እንጂ ቢ ነው ሲ እንደዚህ ነው የመጣችልኝ እንጂ። ስለዚህ ጎበዝ ነበርኩኝ ማትስና ፓይለት ነበረ መሆነው ብዬ አስባለሁ። እውነት ለመናገር የገበሬ ልጅ ሆኜ ገበሬ ሆናለሁ ብዬ አስቤ አላቅም። ድክመት ሊሆን ይችላል ኦር ደግሞ ያለኝን ነገር እቺ መሬት ለኔ ለወንድሜ ለእህቴ የሚለውን ግን አስበው ነበር። ስለዚህ እኔ የሆነ ዘርፍ ብጀምር ግን ነበርና የገበሬ ልጅ ሆኜ ትንሽ ልጅ ሆኜም ገበሬ በሆን ብዬ አስቤ አላቅም። ፓይለት
ነበረም ሆነው እርግጠኛ ባልሆነም ማለት ነው። ብዙ አትሌቶቻችን የመጡት ከአንድ አካባቢ ነውና አንተ ደግሞ ከትግራይ አካባቢ ነው። ብዙም አትሌቶችን አንመለከትም፣ ምናልባት ወደፊት እንመለከት ይሆናል እንጂ እንዴት ነበረ ወደዚህ ለመምጣት መነሻ የሆነ ነገር? ወደ አትሌት ለመምጣት የኔ መነሻ አጋጣሚ ነው። የኔ ትምህርት ቤትና የቤት ርቀት ነው ወደ አትሌቲክስ ያስገባኝ እንጂ እውነት ለመናገር ለብዙዎቹ ተመሳሳይ ነው። ተሸላሚ አትሌት ቤታችን አጠገባችን ስለነበር አይደለም። አንዳንዴ ሄሮ አጠገብህ ከሆነ ዋይኖት ለምን ሄሮ አልሆነም ትላለህ። እሱ ምንድነው? እሱም እኮ ሲምፕል ፐርሰን ነው፣ ወይም ደግሞ ተራ ሰው ነበረ እንደኔ። ሰው ጥሮ ግሮ እዚህ ደረጃ ደርሷል። በነገሮች ላይ በምክንያት አይደለም እዚህ የመጣ ነው የሚለው የኃይሌ አባባል ልትከምልሽ፣ እንደው ተደግፈን አይደለም እዚህ የገባ ነው። ጥረን ግረን እግራችን ደምቶ ሰፍተን ምን ብለን እና አንዳንዴ ሄሮ አጠገብህ ቢኖር እንዴ ለምን እኔም 9 ወር እሱም 9 ወር ትላለህ። እኔም እናቴ እንዴ ያደረገችልኝ እሱም እንደዚህ የተለየ ሰው አይደለም፣ የተለየ ሳይንስ ተጨምሮበት አይደለም የሚለው አመለካከት ታደርጋለህ። እኔ ለዛኛው እድለኛ አልነበርኩም። አካባቢያችን ታዋቂ ሰው የለም። ምሩጽ በስም ብቻ ነው የምናውቀው። ራቅ ይላል። አካባቢውንም በደንብ እንትን አልለውም፣ ግን ምሩጽ ይፍጠር የአዲግራት አካባቢ ሰው እንደሆነ አውቃለሁ። የኔ ግን ከትምህርት ቤቴ ወደ ቤቴ ያለው ርቀት የመጀመሪያ ኤሌመንተሪ ስማር ጥሩ ነበርኩኝ። ከ7 እስከ 8 ጠዋት 1 ሰዓት ከሩብ እጓዛለሁ ለመማር። ተምሬ ደግሞ 1 ሰዓት ከሩብ ወደ ቤት እመለሳለሁ። ለ2 አመት በተከታታይ ይሄን ሰራሁኝ። ስንሮጥ ነው ምን ገጠር ነው ትሰራለህ። እንዳይረፍድብህ እየሮጥክ መሄድ አለብህ ወደ ትምህርት ቤት፣ እየሮጥክ ደግሞ መመለስ አለብህ እንዳይመሽብህ። ስለዚህ ያ ነገር ወደ ስፖርቱ አስገባኝ ይመሰለኝ። ቀጥሎ ደግሞ ከ9 እስከ 11ኛ ክፍል የተማርኩበት ሃይ ስኩል ደግሞ እሱን በጣም ርቀት ነበረው። 21 ኪሎ ሜትር ተከራይቼ ነበር የምቀመጠው ኖርማሊ። በነገሮች ላይ 20 ብር ነበረ ኪራይ የምንከፍለው ለ3 እና ጥሩ ዘመን ጥሩ ጊዜ ያለን። አርብ ግን እየሮጥን እንመጣለን ወደ ቤት፣ ሰኞ ደግሞ እየሮጥን እንሄዳለን ወደ ትምህርት ቤት። ስለዚህ በሳምንት 2 21 ኪሎ ሜትር እሰራለሁ ማለት ነው። ከዛ እንጀራ ሆኖ እንዲሆነ ቁጭ አለ፣ ክብር ሆኖ ቁጭ አለ ልሻለሁ። አትሌት ገብረ እግዚአብሔር ገብረ ማርያም ዛሬ እንግዲህ የአርሂቡ እንግዳችን ሆነ ብዙ ነገሮችን አጫውተናል። እንግዳችን ስለነበርክ ከልብ እናመሰግናለን። አንተም ሆንክ ሌሎች አትሌቶቻችን ጀግኖቻችን ናችሁ፣ መኩሪያዎቻችን ናችሁ። እንግዲህ ሁላችሁንም ከልብ እናመሰግናለን። እንግዲህ ተመልካቾቻችን የዛሬው የአርሂቡ ዝግጅታችን ይህን ይመስል ነበር። አትሌት ገብረ እግዚአብሔር ገብረ ማርያምን እዚህ ስቱዲዮአችን ድረስ ተገኝቶ ይህን የመሰለ ጨዋታ እንድናደርግ ፍቃደኛ ስለሆነ በእናንተ ስም ከልብ አመሰግናለሁኝ። ዜሪያ ኮርደኛ አመሰግናለሁ በጣም። ተመልካቾቻችን የእናንተን ስልክ ስትቀበል የነበረችው ታሪኳ ሲሳይ ነበረች። ዳይሬክተራችን እስራኤል አበበ ነበረ። እኔም ቆይታ ያደረኩት ትግስት ጸጋይ ነበርኩ። እስከ ሳምንት መልካም ሳምንት ይሁንላችሁ።